ሰላም ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ መተናል። አብራችሁን ሁኑ። ዛሬ ደግሞ በጋሞኛ ሙዚቃ የምናውቀው አስጌ አስገራሚ ነገር ፌስቡክ ፔጁ ላይ ፖስት አድርጓል። እስቲ እሱን እናያለን። አብራችሁን ሁኑ። በጋሞኛ ሙዚቃው በስፋት የምናውቀው ድምፃዊ አስጌ አሽኮ ወይም አስጌ በፍቅር ያበደች ሴት ካያችሁ እኔ የማይሞት ሰው አሳያችኋለሁ በሚል ርዕስ ፌስቡክ ፔጁ ላይ ፖስት ያደረገው አነጋጋሪ ክስተት ሆኖ ሳምንቱን አሳልፏል። ሁሉንም ሴቶች በአንድ ላይ መፈረጅ አልነበረበትም በሚል ትችት ያስተናገደው ድምፃዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቃቱን ወይም ኳሊፊኬሽኑን ነው። ብር፣ ቁመናና ደህንነት ወይም ፕሮቴክሽን ሲል በአንድ ላይ በጥቅሉ የሴት ልጅ ፍላጎት አስቀምጧል ተብሏል። ድምፃዊ ሲቀጥል ብር፣ ቁመና፣ የደህንነት ይህ ነው ዋና መለኪያ፣ ይህ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል የሰማለ በማለት ይጠይቅና የለም አትልፉ ሲል ራሱ ምላሽ ሰጥቷል። ይህን ሲያብራራ ምክንያቱም የብቃት ወይም የኳሊፊኬሽን ጥያቄ የለባትም፣ ምናልባትም መውለድ ወይም የልጅ ፍላጎት ብቻ እንጂ፣ በተቃራኒው ወንድ ደግሞ ምንም ትሁን ምንም መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ብሏል። አስጌ ልክ አንጻራዊ ቢሆንም በእኔ ሀሳብ የተስማማ ብቻ አሜን ይበል ሲል መልእክቱን ደምድሟል። በዚህ ጉዳይ ላይ ብዙዎች ተቃውሟቸውን እያሰሙ ይገኛሉ። ሀሳባቸውን ኮሜንት ላይ ያስቀምጡልን። የዛሬው አጭር ፕሮግራማችን ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም